አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይባልልኝ። ሰላም ብያችኋለሁ በናፈቀው ልቤ ማለት ነው። ዛሬም በድጋሚ መጥቻለሁኝ ማለት ነው። ስለ ሀዩና ሰኢድ ማለት ነው። በነገራችን ላይ በእነሱ ወክዬም ብመጣ ሌሎችም እንደዚህ አለን የሚሉ ወንዶችና ሴቶች ኦቨር እየወጣነ ስለሆነ ማለት ነው። ግን ዛሬ ይሄን ነገር አይተን እንጠቀምበታል ብለን ከሆነ ተሳስተናል። ሱብሃንአላህ ይምከን ለሰማሃላ እኮ ለዛሬ ያሰብነው ነገር ላይሳካ ይችላል ማለት ነው። እና ምን ልላችሁ ፈልጌ ነው ሀዩ በሱመያ የተነሳ ቤት እንዲገዛላት አስገድደዋለች ማለት ነው። ቤት እንዲገዛላት ባስገደደችው ሰዓት ባለ አንድ መኝታ እሱ እያቀለደ ነው እና ባለ አንድ መኝታ ይበቃሻል ብሎ ሲላት ማለት ነው። እርግጠኛ ነኝ ይቺ ልጅ ምንንም ወዳው አይደለም ያገባችው ሲጀምር ማለት ነው። ገንዘቡን ወዳ ነው ያገባችው ይቺ ሀዩ የምትባል እንትን ማለት ነው። እና ሙጫ ናት ሲጀምር ማለት ነው። ማሻአላ በሱመያ ልክ እሷ ስትገባበት በቃ ሁሉ ነገሩ ተበለሻሸ ትላላችሁ ልጁ ማለት ነው። ሰኢድ ወላሂ እኔ ከመጀመሪያ ሳውቃቸው አንስቶ በጣም ምርጥ ልጆች ነበሩ። ሱመያ ጋራ ብዙ ነገር እየሰሩ ነበር ሳያቸው የነበረው ማለት ነው። ወላሂ እሷ ከገባች ወዲህ ህይወታቸውን ምስቁልቁሌውን ያወጣቸውና በጣም እያስጠላ ማለት ለዛ የሌላት ናት። በቃ ሁሉ ነገሯ በጣም ነው የምታስጠላኝ፣ በጣም ነው የምዘጋኝ ማለት ነው። እና ደግሞ ቆየ ባለ 3 መኝታ እሷ እንደምትኖርበት እንዴ ልጅት እኮ እሷ እኮ ለፍታ እኮ ነው የገዛችው፣ አፈርግጣ እኮ ነው የገዛችው። ወላሂ እንዳንቺ እንደው ገብታ ዝም ብላ እሽኩም ድራ መታ አይደለም እንደዚህ ከላይ ከተይ እንትን እያለች አይደለም እንዴ። ምን ነው አረጋጊው እንጂ እናቱ። እና ደግሞ ማለት ነው ብዙ ሴቶችም እንደዚሁ በቃ ቤት እንትን ካለለ ስሜ አንቺ እኮ ካፈር ነው የተሰራሽው መጀመሪያ ስትሰሪ ማለት ነው። ረሳሽው እንዴ? ራቁትሽን ነው የተሰራ ነው፣ ራቁታችንን ነው የተሰራ ነው ማለት ነው። ስለዚህ ራቁትሽን እንደተሰራሽው ራቁትሽን ነው የምትከጂው። ሰምተሻለ? እና ገንዘብ አየሁ ብለሽ ዛሬ ይሄ ልጅ ለፍቶ ጥሮ ግሮ ከሚስኪን ሚስቱ ጋራ ብዙ ነገር ሆኖ ከዚህ ደረጃ ደርሶ ያገኘውን ንብረት እና ገንዘብ ለመብላት ከሆነ ተዘጋጅተሽ የገባሽው ማለት ነው። ነገ ጧት ትነድሚበታለሽ። አይ ባላደረኩትም ልትት ይቻለሽ። ደግሞ ከገንዘብና ከትዳርሽ ይልቅ ትዳርሽ ይበልጣል። ትዳርሽን በክብር ሲይዥሮ የሚሻለው ማለት ነው። ትዳርሽን በክብር ካለሽው ግን ማኮፋይደ ገንዘብ ኑሮሽ ወይም ደግሞ ቤት ኑሮሽ ትዳር ከለለሽ ልጅ ከለለሽ ቤት ከለለ ህይወት ካለለሽ ቤት ብቻውን አቅፈሽው አታድሪም ማለት ነው። ሰምተሻለ? ለሁልሽም ነው በነገራችን ላይ ለሷ ብቻ አይደለም ማለት ነው። ሁላችሁም አዳምጡት እንትኑ ማለት ነው። እስከመጨረሻው ድረስ ታዳምጡት ይገባል ማለት ነው። ለገንዘብ የምትይ ሴት ገንዘብ የምትል ወንድ መቼም ቢሆን በገንዘብና በእንትና ተተዳደሩበትም በቤት ማለት ነው። ቤት ምን ነክቷት ነው እንደዚህ አንጠራጠራት እንዴ? ሰውየው እንኳን ታዘበኛ አትልም እንዴ? ከዛ ደግሞ ኡስታዝ ይዞ ነው የገባው ራሱ ልጁ ማለት ነው። ኡስታዝ ይዞ ገብቶ ነው ሊገዛላት የተነሳው በኡስታዝ አፈራርሙ ማለት ነው። እንዴት እንደዚህ ታረጋለች? እንዴት እንዳተረተራት ወላሂ ዘጋችኝ። እና ለማንኛውም ሀባይ ገልቦች እኔ ሰው ማስከፋት አልፈልግም፣ ግን አንዳንድ ነገር እንደዚህ የሚያስጠላ ነገር ሳይ በጣም ነው የሚደብረኝ። ቢያንስ በገንዘብ ዙሪያ ገንዘብ የሚል ሴትና ወንድ በጣም ነው የሚያስጠላኝ። ቢያንስ በሀቅ መንገድ ቢሆን ችግር የለውም። እቺ ግን ትናንትና ገብታ ሌላ ድርቷን ትቆጥታለች እንዴ ሱመያ ጋር እኮ ሱመያ እኮ ልጆቹ እናት ናት እንዴ። ምን ነክቷት ነው እሷ ልጅቷ? እና ዞሮ ያለው ነገር ይሄን ይመስላል። ገንዘብ ብዙ ጊዜ ገንዘብ ስንል የሚጎዳንን ነገር ማወቅ አለብን ሀባይቦች። ያው እንግዲህ ዛሬ ደግሞ ውጭ ለውጭ ይሄርኩ ነው ማለት ነው። የኔ ቪዲዮ ውጭ ለውጭ ነው ትላላችሁ እና ዞሮ ይሄንን ነገር ላችሁ የፈለኩት ነው ምንድነው አንተን አትበሉ ከእንትን በላይ አትሁኑ ነው ምለው ማለት ነው። እና እንደምታውቁት እቺ ደግሞ መድኃኒት እናት እያሉ ነው ሰዎቹ ሰሞኑን
ማለት ነው። እና ሀዩ በረኪና ማለት ነው። لا اسوي بروبليم. هذا بروبليم كبير، انا ما احب بروبليم. بعدين هذا البيت بتموتين فيه. يمكن لا سمح الله يصير فيه شيء بهذا البيت، انا ماني مسؤوليه، ما اخذ المسؤوليه حبيبتي. ها سمعت شلون؟ قضيت حالك واشربي، ما في زواج، ما في هزبند، ما في شو اسمه، ونامي فيه. بس يمكن لا سمح الله لما تيتي انا ماني مسؤوليه. طيب